እያንዳንዱ ልጅ ወላጅ ያስፈልገዋል። ነገር ግን እያንዳንዱ ወላጅ ልጅ አይገባውም ይባላል። ይህ አባባል ለዛሬው ታሪክ ፍጹም እውነት ነው። ይህ አባት ልጆቹን ጥበቃ እንደሚያስፈልጋቸው ትናንሽ ሰዎች አድርጎ ከመመልከት ይልቅ ከመንግስት የገንዘብ ድጎማ የሚሰበስብባቸው የግል የወተት ላሞች አድርጎ ነበር የሚያያቸው። የገንዘብ ስግብግብነቱ የልጆቹን ሰብአዊነት እንዳያያውሮታል። ይህ ሰው ዝና ፈላጊ፣ ራሱን ብቻ የሚወድና ሳይኮፓስ ተብሎ የተመደበ ሰው ሲሆን በዙሪያ ያሉትን ሰዎች ህይወት ሙሉ በሙሉ ሲኦል ያደርግ ነበር። ይህ ቪዲዮ አንድ አባት የ6 ትናንሽ ልጆቹን ህይወት እንዴት እንዳበላሸና ለዚህ አሰቃቂ ድርጊት ምን እንደተቀጣ ያሳየናል። ሰብስክራይብ በማድረግ አብራችሁን ቆዩ። ይህ ሰው ሚክ ይባላል። በ1956 በእንግሊዝ ደርቢ ተወለደ። ከተለያዩ ሴቶች 17 ልጆችን በመውለዱ በብዙ ሰዎች የታወቀ ነው። ከሴቶችና ከልጆች ጋር ያለው መርዛማ ባህሪ የጀመረው በ19 ዓመቱ ነበር። በሰዓቱ የ15 ዓመቷን ኪሚልን በፍቅር አጥምዶ ግንኙነት ጀመሩ። መጀመሪያ ላይ ኪም ፍጹም አጋር መስሎ ይታያት የነበረ ቢሆንም ብዙም ሳይቆይ በሁሉም መንገድ ጥቃት ማድረስ ጀመረ። ጭካኔው ከቁጥጥር ውጭ ከመሆኑ የተነሳ በሰዎች ፊት ጭምር ይደበድባታል። ሁልጊዜ እሷን ለመደብደብ ሰበብ ይፈልጋል። የእንግሊዝ ጦር ሰራዊት አባል ስለነበር ከስራ ሲመለስ ፍቅረኛውን ከሌላ ወንድ ጋር ውለሻል በሚል በባዶ ጥርጣሬ ይመታታል። በሌላ ጊዜ ደግሞ የለበሽው ቀሚስ አጭር ነው በሚል በወንጭፍ ጠመንጃ ብልቷ አካባቢ ሁላ ተኩሶባታል። ኪም ገና ተማሪ ስለነበረች ጉዳቱ እሷ ያደረሰባት መሆኑን እየደበቀች ለሰዎች ተዋሻለች። ከ2 ዓመት ስቃይ በኋላ በጁላይ 1978 ግንኙነቱን ለማቆም የስንብት ደብዳቤ ላከችለት። ሚክ ይህንን ሲሰማ ከጦር ሰራዊቱ ኮብልሎ ወደ ኪም ቤት ሰብሮ በመግባት አልጋዋ ላይ ተኝታ እያለች በቢላዋ 27 ጊዜ ሰውነቷን ወጋት። የኪም እናት ልጇን ለማዳን ስትሞክር እሷንም 11 ጊዜ ወግቶ ጣላት። እናቷ እንደምንም በዚያ በቆሰለ አካሏ ወደ ስልክ እየተሳበች በመሄድ እርዳታ ጠራች። ቆይቶም ፖሊሶች ሲደርሱ ሚክ ደም የጠገበውን ቢላዋ በመያዝ ደረጃው ላይ ቆሞ እንዳይለፉና በጥሩ ሁኔታ እንደጨረሳት ነገራቸው። ኪም አምቡላንስ ውስጥና በኦፕሬሽን ጠረጴዛ ላይ ለ2 ጊዜ ያህል ህይወቷ አልፎ በሐኪሞች ጥረት ተመልሷል። ሰውየው ሆዷን፣ ጀርባዋን፣ እጆቿንና እግሮቿን ወቅታት ነበር። በፍርድ ቤት ሲቀርብም ራሴን ለመከላከል ነው ሲሉ አሸ። ዳኞች ግን በነፍስ ግድያ ሙከራ ጥፋተኛ አሉት። ከዛም ሚክ የ7 ዓመት ከግማሽ እስር ተፈረደበት። ነገር ግን በመልካም ባህሪ በሚል ሰበብ ከ3 ዓመት ከ2 ወር በኋላ በድጋሚ ተለቀቀ። ይህ ቀላል ቅጣት ባህሪውን እንዲያሻሽል ምንም አይነት ማበረታቻ አልሰጠውም። በእስር ቤት እያለ ጭምር ለኪም የጸጸትና የጋብቻ ጥያቄ ደብዳቤዎችን ይልክ ነበር። እሷ ግን አሁንም ከ40 ዓመታት በኋላ በስነ ልቦና ሕክምና ላይ ትገኛለች። ከእስር ከተለቀቀ በኋላ በ1986 ፓሜላ ሌክስን አገባ። እናም 3 ልጆችን ወለዱ። እሷንም እንዲሁ ያለ ምክንያት ይደበድባት ነበር። ፓሜላ ግን ቀድሞ በኪም ላይ ያደረሰውን ስቃይ ስለምታውቅ ለፖሊስ ለመናገር ፈራች። በ1993 ሚክ ከ14 ዓመቷ ሄዘር ኪዮ ጋር ግንኙነት ጀመረ። ፓሜላ ይህንን ስታውቅ በደስታ ቤቱን ጥላለት ወጣች። ሄዘር የ16 ዓመት የልደቷ ቀን ከወላጆቿ ኮብልላ ከሚክ ጋር መኖር ጀመረች። አብረውም ሲኖሩ 2 ወንድ ልጆችን ወለዱ። ሚክ ግን እሷንም ለምን ሴት ልጅ አልወለድሽም በሚል በየቀኑ ይደበድባት ነበር። ብዙ ልጆች እንድትወልድለት ይፈልግ ስለነበር አልወልድም ስትለው በብርድ ውጭ የአትክልት ስፍራ ውስጥ ዘግቶባት ያሳድራታል። በመጨረሻም እንደምንም አምልጣ ወጣች። ከዛም በኋላ ሚክ የ19 ዓመቷን ማሬት ደፊን አገኘ። እሷ ባለፈው ህይወቷ የወለደችው አንድ ወንድ ልጅ ነበራት። መጀመሪያ ላይ እንደ ጠባቂ መልአክ ሆኖ ቀረባት። እናም ወዲያው አብረው መኖር ጀመሩ። ከዛም የመጀመሪያ ልጃቸውን ጄድን በሆስፒታል እንደወለደች የጋብቻ ጥያቄ ያቀረበላት። በቀጣዩ ዓመት የ16 ዓመቷን ወላጅ አልባና ነጠላ እናት ሊሳ ዊልሲን ሁለተኛ ፍቅረኛው አድርጎ ወደ ቤት አስገባት። እናም 2 ሴቶች በአንድ ላይ በአንድ ቤት ውስጥ መኖር ጀመሩ። የሚክ አምባገነንነት ግን የሚችሉት አልነበረም። ይህ ጨካኝ ሰው በሜይ 2003 ማሬድን በሰርግ ሲያገባ ሊሳን ሚዜ አድርጓት ነበር። ከዚህ ዓመት ጀምሮ ሚክ ከ2 ሴቶችና ከ11 ልጆቹ ጋር ባለ 3 መኝታ ቤት ውስጥ መኖር ጀመረ። 2 ሴቶች ሲሰሩ፣ እሱ ግን ስራ ፈቶ የእነሱን ገቢና የመንግስትን የልጆች ድጎማ ገንዘብ ይሰበስብ ነበር። ድጎማውንም ለማብዛት ብዙ ልጆች መውለድ ይፈልግ ነበር። ብዙ ጊዜ በልጆቹ ብዛት እንደሚኮራና ተቺዎችን እንደማይሰማ ይናገራል። ምክር ቤቱን ጠይቆ ትልቅ ቤት ስላልተሰጠው መንግስትን ይወቅሳል። እናም በትልቅ ቤት ጉዳይ
የህዝብ ድጋፍ ለማግኘት በ2007 በጄሬሚ ኪል ሾው ላይ ቀረበ። እዚያም ላይ በማስተዛዘን በሚዲያ ሽፋንና በወንጀል ታሪክ ምክንያት ስራ ማግኘት አልቻልኩም አለ። ከዚህ በኋላ 2 ልጆችን ጨምሮ ከመንግስት በአመት 25,000 ፓውንድ በድጎማ እንደሚሰበስብ ሲታወቅ የብሪታንያ ትልቁ በላተኛ ሰው የሚል ስያሜ ተሰጠው። በውጭ ለሚያቸው ሰዎች 2ቱ ሴቶች በጥሩ ሁኔታ የሚኖሩ ይመስሉ ነበር። ነገር ግን ከበሩ ጀርባ ድብደባው በረታባቸው። በፌብሩዋሪ 2012 ሊሳ ከዚህ መርዛማ ህይወት ለመውጣት ወሰነች። ልጆቿን ዋና ይዣቸው ልሄድ ነው ብላ 5 ልጆቿን ይዛ ከቤት ወጣች። ከዛም ወደ እህቷ ቤት በመሄድ ወዲያውኑ ጠፋች። ሊሳ ከሄደች ከ3 ወር በኋላ ሚክ አሁንም የልጆቹን የማሳደግ መብት ለመውሰድ ፍርድ ቤት ተካሰሰ። በሚገርም ሁኔታ ግን ሚክ፣ ሚስቱ ማሬድና የቤተሰቡ የቅርብ ጓደኛ ፖል አንድ ላይ በመሆን በጣም ዘግናኝ እቅድ አወጡ። የራሳቸውን መኖሪያ ቤት ልጆቹ በውስጡ እያሉ ማቃጠልና ጥፋቱን በሊሳ ላይ ማላከክ ነበር። ቃጠሎ የታቀደው ከሊሳ ጋር ፍርድ ቤት ከመቅረባቸው 1 ቀን ቀደም ብሎ ነበር። እቅዳቸውም ፖልና ሚክ በደብዳቤ መላኪያ ቀዳዳ በኩል ቤንዚል አፍስሰው እሳት ከለኮሱ በኋላ ሚክ እንደ ጀግና አባት እሳቱን ጥሶ በመግባት 6 ልጆቹን ማዳን ነበር። ይህ ግን ፍጹም ስህተት የሆነ እቅድ ነው። በእቅዳቸው መሰረት በሜ 11 ቀን 2012 ከጠዋቱ 4 ሰዓት ላይ እሳቱ ተለኮሰ። ነገር ግን እሳቱ ማንም ሰው ካሰበው በላይ በከፍተኛ ፍጥነት ተሰራጨ። በዚህም ጄድ፣ ጆን፣ ጃክ፣ ጄሲ እና ጄደን የተባሉ ልጆች በቤቱ ውስጥ በጭስ ታፍነው ወዲያውኑ ሞቱ። ታላቅ ወንድማቸው ዶዌንም ከ2 ቀን በኋላ ሆስፒታል ውስጥ ሕይወቱ አለፈ። ዶዌን የማሬድ የቀድሞ ልጅ ሲሆን የቀሩት 5 ልጆች የሚክና የማሬድ ልጆች ነበሩ። ማህበረሰቡ አባት ይህን ያደርጋል ብሎ በፍጹም አልጠረጠርም። ግን ይሄ ጨካኝ አባት ሁሉንም አድርጎታል። መጀመሪያ ላይ ሊሳና እህቷ ተጠርጥረው የነበረ ቢሆንም ወዲያው በፍርድ ቤት ነጻ ተባሉ። ነገር ግን ምስክሮች እንደሚሉት ሚክ ልጆቹን ያጣ ሰው የሚሆነውን ባህሪ አላሳየም። እንዲያውም አስክሬን ማቆያ ክፍል ውስጥ ልጆቹን ሊያይ ሲሄድ ከፖሊሶች ጋር እየተሳሳቀ ይጫወት ነበር። ከቀናት በኋላ ፖሊስ የፎረንሲክ ማስረጃዎችን አገኘ። የልጆቹ ልብሶች ሲመረመሩ እላዩ ላይ ቤንዚል ተገኘባቸው። ከዛም ይሄ ነገር የታቀደበት ነው ብለው በማሰብ ፖሊሶች እነ ሚክ ባረፉበት ሆቴል ውስጥና በመኪና ውስጥ የድምፅ መቅረጫ ደበቁ። በሌላ ቀንም የተቀረጸውን ድምፅ ሲሰሙት ሚክ የኔ ጥፋት ነው፣ እቅዱን ማቆም ነበረብኝ ሲል ተሰማ። በተጨማሪም ማሬድ ከጓደኛው ከፖል ሞስሊ ጋር የጾታ ግንኙነት ስታደርግ ሚክ እዛው ቁጭ ብሎ እያየ ጎበዝ ኮራሁብሽ ሲላት በቪዲዮ ተቀረጸ። ይህንን ያደረገው ሚክ ፖል ለነሱ ታማኝ ሆኖ ሚስጥራቸውን በመጠበቅ አብሯቸው እንዲቀጥል ለማድረግ ነበር። በሜ 28 ቀን 2012 ሚክ እና ማሬድ በነፍስ ግድያ ወንጀል ታሰሩ። በኖቬምበር ወር ላይም ፖል ሞስሊም ታሰረ። በመጨረሻም በኤፕሪል 2 ቀን 2013 ሶስቱም ጥፋተኞች ተባሉ። ማሬድ ልጆቿ የሞቱት ባሏን ከልጆቹ አስበልጣ በማስቀደሟ ነው በማለት ሚክ የዕድሜ ልክ እስራት ተፈረደበት። ማሬድ እና ፖል ሞስሊ እያንዳንዳቸው የ17 ዓመት እስራት ተፈረደባቸው። ከቆይታ በኋላ ማሬድ ይግባኝ ብትጠይቅም ልብሷ ላይ ቤንዚል ስለተገኘባት ይግባኙ ውድቅ ተደረገ። ለዚህ ነው እያንዳንዱ ልጅ ወላጅ ቢያስፈልገውም ነገር ግን እያንዳንዱ ወላጅ ልጅ አይገባውም የተባለው። እናንተ ታሪኩን እንዴት አያችሁት? ስለዚህ ጨካኝና አረመኔ አባት ያላችሁን አስተያየት በኮመንት መስጫ ሳጥን ላይ አስፍሩልን። እንደዚህ አይነት እውነተኛና መሰል መረጃዎች እንዲደርሷችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።